ኢየሱስ ክርስቶስ ብቸኛ ዳኝ ነው። ከሞት ያድናል፣ ከሚመጣው ቁጣ ያድናል። ከዚህ አምላክ ጋር ታረቁ፣ ንስሐ ግቡ። ቅዱሱ መጽሐፍ ይላል የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ። በወንጌል መንግሥት ኢየሱስ ክርስቶስ ብቸኛ ዳኝ ነው። ከሞት የተነሳ በአብ ቀኝ ያለው በክብር የሚመለሰው የእግዚአብሔር ልጅ ኢየሱስ ያድናል። ያድናል ስንል በምክንያት ወላጆች የምንሰማው ቃል ሕያው ቃል ነው። ስለዚህ ከዚህ አምላክ ጋር ታረቅ፣ ንስሐ ግቡ፣ በወንጌል እመኑ። ኢየሱስ ክርስቶስ ሊመጣ ነው። የሚመጣው ለፍርድ ነው። ከዚህ ፍርድ ለማምለጥ የምንችለው በጌታ በኢየሱስ ስም በማመን ብቻ። መጽሐፍ እንዲህ ብሎ ይናገራል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያውን ሲሰጥ ዓለምን እንዲሁ ወዷል ይላል። ወዳጆች ያለንበት ዘመን የመጨረሻው ዘመን ነው። ኢየሱስ ክርስቶስ እንዲህ ብሎ ተናገረ፣ እኔ መንገድም እውነትም ሕይወትም ነኝ፣ ከእኔ በቀር ወደ አብ የሚገባ የለም ይላል። የመዳን ቀን አሁን ነው። የመዳን ሰዓት አሁን ነው። ኢየሱስ ክርስቶስ ብቸኛ አዳኝ ነው። ከዛሬ 2000 ዓመት በፊት ከድንግል ማርያም የተወለደ በከብቶች በረት የተወለደ ዳግም በክብር የሚመለሰው የእግዚአብሔር ልጅ ኢየሱስ ያድናል። ያድናል ስንል በምክንያቱ አዋጅ ጆሮ ያለው ይስማ፣ የሰማ ያሰማ። ኢየሱስ ክርስቶስ ያድናል። ከሞት ያድናል፣ ከሚመጣ ቁጣ ያድናል፣ ከሰይጣን ያድናል። አምልጥ። የማምለጫው መንገድ ኢየሱስ ነው። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠው ኢየሱስ ይባላል። ኢየሱስ ያድናል። ኢየሱስ ጌታ ነው። የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ፣ በወንጌል እመኑ። ኢየሱስ ያድናል። አሜን።